ጤና ይስጥልኝ በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ሰላም ናችሁ? ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደተለመደ አስተያየታችሁ አይለኝ። እንዲሁም አዲስ ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮን በላይክ ጀምሩ። እንግዲህ ዛሬ ለፀጉራችን ውህድ ይዤ መጥቻለሁ። የሚያስፈልጉን ውህዶች እዚህ ጋር አዘጋጅቻለሁ። አቮካዶ፣ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብልና ነጭ ሽንኩርት እንዲሁም ሙዝ ነው። እንግዲህ ለፀጉራችን በጣም ብዙ ጥቅም አለው። እዚህ ጋር ደግሞ የቅርንፉድ ውሃ አዘጋጅቻለሁ። እነዚህንም ፈጭበት የቅርንፉድ ውሃ አዘጋጃጀቱን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ሌላው ያለንን ቅባት የምንጠቀመውን ቅባት ኮኮናት ኦይልም ሊሆን ይችላል፣ ኦሊቭ ኦይልም ሊሆን ይችላል። ያለውን ቤታችን ያፈራውን ጨምረንበት እንግዲህ ውህዱን እናዘጋጃለን። ሽንኩርት፣ ቀይ ሽንኩርት 3 ስንጣቄ እንዲሁም ደግሞ ትንሽ ዝንጅብል። እነዚህ የምጠቀምበት ይሄ ጥቅሙ ምንድነው? ለቀይ ሽንኩርት ነጭ ሽንኩርቱና ዝንጅብሉ ፀጉራችን እንዳያሳክከን ፎሮፎር እንዲያጠፋልን ያደርጋል። እንዲሁም ደግሞ ፈጣን ፀጉርን በፍጥነት እንዲያድግ ይረዳል። ዝንጅብሉ ቀይ ሽንኩርትም እንግዲህ ያው እንደምታውቁት ለፀጉር በጣም ምርጥ የሚባል ነው። ውሃውን ራሱ ቀይ ሽንኩርት ውሃውን ራሱን ብንጠቀም በጣም አሪፍ ነው። ግን እንደዚህ በሳምንት ወይም በ15 ቀን ፀጉራችን በምንታጠብበት ይሄንን አድርገን ብንታጠብ ፀጉራችን ጤንነቱን የጠበቀ እንዲሁም እድገቱን ያፋጥንልናል ማለት ነው። በነገራችን ላይ ያው ፀጉራችን ግዴታ እንዲረዝም እንዲያድግ ብቻ ሳይሆን ጤንነቱን የጠበቀ ፀጉር ራሱ እንዲኖረን መንከባከብ ይኖርብናል ማለት ነው። ሌላ አቮካዶ ነው። አቮካዶም ለፀጉር በጣም ብዙ ጥቅም አለው። ስለዚህ አቮካዶም እጠቀማለሁ። 1 ተኩል ነው የምጠቀመው። አቮካዶ የበሰለ ቢሆን ይመረጣል፣ ያው በደንብ እንዲፈጭልን። አቮካዶን በዚህ መልክ አድርጌ አንድ ላይ አደርገዋለሁኝ። እነዚህን ውህዶች በ15 ቀን አንድ እንኳን ብንጠቀም የእውነቴን ነው የምላችሁ ለፀጉራችን በጣም ብዙ ለውጥ ነው የምታዩበት። እድገቱንም ልስላሴው ሰው እንደዚህ በጣም ጠንካራ ፀጉር ያላችሁ ሰዎች ካላችሁ ከመታጠባችሁ በፊት ይሄንን ውህድ አድርጋችሁ ብትታጠቡ የእውነቴን ነው የምላችሁ ወዳውኑ ነው ለውጥ ነው የምታዩት። ወዳውኑ ገና ወዳው እንደታጠባችሁ ለውጡን ታዩታላችሁ። ሌላው እዚህ የቅርንፉድ ውሃን ያዘጋጀሁት ይሄም በጣም ምርጥ ነው ለፀጉራችን። ሽታው ምኑ ብቻ በቃ የቅርንፉድ ውሃ እኔ በጣም ጠቅሞኛል። እዚህ ፀጉራችን ላይ ፎሮፎር እንዳይኖር ያደርግልናል፣ ጽድት እንድል ያደርግልናል። ብትጠቀሙት በጣም አሪፍ ነው ማለት ነው። እንደዚሁም ራሱ ይሄን ቅርንፉዱን ስፕሬይ ብታረጉ በጣም አሪፍ ነው። በእንደዚህ አድርጌ አንድ ላይ እፈጫለሁ። እናንተ አሁን መጠቀም ሌላ መጨመር ከፈለጋችሁ እዚህ ላይ እንቁላል እንዲሁም እርጎ ጨምራችሁ መፍጨት ትችላላችሁ አንድ ላይ። በጣም ቆንጆ የእውነት ነው የምላችሁ በጣም ቆንጆ የፀጉር ውህድ ነው ማለት ነው። እንዲህ በጣም ተያይዞባችሁ እንደዚሁም እሳት ተሰርታችሁ ፀጉራችሁን በእሳት የጎዳችሁት በጣም የተጎዳ ፀጉር ካላችሁ ይሄንን ብትጠቀሙ ወዳውኑ በ3 ጊዜ 4 ጊዜ ከተጠቀማችሁ ለውጡን ታዩታላችሁ። በደንብ አድቅቅ ሆኖ የምፈጫው ያው እዚህ ጋር ትንሽ ስለወፈረብኝ የቅርንፉዱን ውሃ ጨምርበታለሁኝ። ከዛ በደንብ አድቅቄ እፈጨዋለሁ። እንዳልኳችሁ ሎሚን ብትጨምሩበት ደግሞ የበለጠ አሪፍ ነው።
እነዚህ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብሉ ለፀጉራችን ላይ ያሉትን ፈንገሶች ፎሮፎር ምናምን ያጠፋልናል እና እንዲሁ ዝም ብለን ፀጉራችን ከምንታጠብ ይሄንን አድርገን ብንታጠብ የእውነቴን ነው የምላችሁ የፀጉራችንን ጤንነት እንጠብቃለን። እንዳይነቃቀልም ስሩ ጠንካራ እንዲሆን ያደርጋል። ያው ፀጉራችን ንጹህ ሲሆን ፎሮፎር ሳይኖር ሲቀር ፀጉራችን አይነቃቀልም፣ እንዲሁም ጠንካራ ነው የሚሆነውና ስለዚህ በዚህ መልኩ ብትጠቀሙ መልካም ነው ብዬ እመክራችኋለሁ። ውድ ቤተሰቦቼ ቪዲዮውን ደግሞ ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉ፣ ሌሎችም እንድጠቀሙበት ለሌሎችም አጋሩ። ኮሜንትም ደግሞ በኮሜንቱም ላይ ሀሳብ መስጠት ትችላላችሁ። በዚህ መልኩ አድርጌ በደንብ አድርጌ ፈትቼዋለሁ። አሁን በጨርቅ አጠለዋለሁ። ያው አቮካዶና ሙዙ ብቻ ቢሆን እንደዚሁም ብቀባ ችግር የለውም፣ ግን ሽንኩርትና ዝንጅብሉ ስላለ በደንብ እንድጠል ፀጉር ላይ እንዳይቀር የሽንኩርቱና የዝንጅብሉ የሚቀረው አሳሩ ፀጉር ላይ ተለጥፎ እንዳይቀር በዚህ መልኩ በደንብ አድርጌ ጨምቄ አወጣዋለሁኝ። አቮካዶና ሙዝ ብቻ ከሆነ ችግር የለውም፣ ምክንያቱም እንትን የለውም ይደቃል። ይሄ ግን በጣም ብዙ የሚወጣለው አሁን እንደዚህ እኔ የምፈልገው ከውስጥ የጸዳውን ነው። ይሄ እንደዚህ ፀጉራችን ላይ ስንቀባ ምንም አይነት ነገር ፀጉራችን ላይ አይቀርም ስንታጠብ ማለት ነው። ውልቅ ብሎ ነው የሚሄደው በውሃ እንዳለ። ግን ብንቀባ የሽንኩርቱና የሙዙ አሳር ያው ፀጉራችን ላይ ተለጥፎ ይቀራል። እሱም ደግሞ ሌላ ችግር ነውና በእንደዚህ መልኩ በጨርቅ ቤታችሁ ባላችሁ ጨርቅ አጥላችሁ ብትቀቡ የተሻለ ነው። እንደምታዩት በዚህ መልኩ እንደዚህ አወጥቼዋለሁ። አሁን ይሁት ከውስጥ የቀረው አሳሩ ማለት ነው። ይሄ ፀጉራችን ላይ ከገባ ጥሩ አይሆንምና በዚህ መልኩ አውጥቼዋለሁኝ። ይሄንን አውጥለዋለሁ። ከዛ ያወጣሁትን ነው የምጠቀመው ለፀጉሬ ላይ የማደርገው ማለት ነውና እዚህ ላይ ያላችሁትን ቅባት ቤታችሁ ያለውን ቤት ያፈራውን ቅባት ትጠቀማላችሁ። ለምሳሌ ኮኮናት ኦይልም ሊሆን ይችላል። ማንኛውም ዘይት ያለው ቤታችሁ ያላችሁን አርጋችሁበት ቀላቅላችሁ በደንብ መቀባት ነው። እንግዲህ ይሄን በየጊዜው ለፀጉራችሁ ብትጠቀሙ በጣም ፈጣን ለውጥ ታዩበታላችሁ። እኔ እዚህ ጋር የወይራ ዘይት ነው የተጠቀምኩኝ። እናንተ የአቮካዶ ዘይት፣ የኮኮናት ዘይት መጠቀም ትችላላችሁ። የአልመንድ ዘይት ብዙ ያው ለፀጉራችሁ የሚመቻችሁ። እኔ ብዙ ጊዜ ፀጉሬ ልታጠብ ስፈልግ እንደዚህ አይነት ከውህድ ጋርም ስቀባ የወይራ ዘይት ወይም ደግሞ ኮኮናት ዘይት ነው የምጠቀመው። እንግዲህ በዚህ መልኩ አዘጋጅቼ ፀጉሬ ላይ አደርጋለሁ ማለት ነው። ውድ ቤተሰቦቼ በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። ይህንን ቪዲዮ ላይ ኮሜንት ሼር ማድረጋችሁ እንዳትረሱ። ወዳችኋለሁ። ሰላም ሁኑልኝ።